አቃቢ ሕግ በቀድሞ የሰላም ሚኒስትር ዴኤታ ላይ መስርቶት የነበረው 3 ክሶችን አቋርጧል። ነገር ግን ክሱ ሊመለስ እንደሚችል ጠበቃው እየገለጹ ይገኛሉ። ይህንን መረጃ እናካፍላቸዋለን። ኢራን በሆርሙዝ ሰርጥ በኩል የሚያልፉ መርከቦች ላይ ከጣለችው የጉዞ ቀረጥ የመጀመሪያውን ገቢ ማሰባሰቧን አስታውቃለች። ይህንን እናቀርብላቸዋለን። የመካከለኛው ምስራቅ ቀውስ ከ30 ሚሊዮን በላይ ሰዎችን ወደ ድህነት እንደሚመልስ የተባበሩት መንግስታት የልማት ኃላፊ ገልጸዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ዝርዝር ወደምንመለከታቸው ጉዳዮች የምናልፍ ነው የሚሆነው። አቃቢ ሕግ በአቶ ታዬ ደንደዓ ላይ መስርቶት የነበረው 3 ክሶች አቋረጠ። ነገር ግን ክሱ ሊመለስ እንደሚችል ጠበቃው ገልጸዋል። የፌዴራል አቃቢ ሕግ በቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ ላይ መስርቶት የነበረውን 3 ክሶች አቋረጠ። ይህም በፌዴራል ጠቅላይ ፍርድ ቤት ሲካሄድ የነበረውን የይግባኝ ክርክር እንዲቆምም አድርጎታል። አቶ ታዬ በአሁኑ ወቅት ያለ ፈቃድ የጦር መሳሪያ በመያዝ ወንጀል ተፈርዶባቸው የ4 ዓመት እስራት ላይ ይገኛሉ። ከዚህ በተጨማሪ መንግስታዊ ስርዓትን በኃይል ለመናድ መሞከር፣ በመከላከያ ሰራዊት ላይ ሐሰተኛ ወሬ ማሰራጨትና መንግስትን መስደብ የሚሉ ተጨማሪ ክሶች ቀርበውባቸውም ነበር። እነዚህ አዳዲስ ክሶች የቀረቡት በህዳር 2018 ዓ.ም በነበረው የችሎት ውሎ ነበር። ክሶቹ አቶ ታዬ ሆርን ኮንቨርሽን የተባለ የዜና ምንጭ ከሰጡት ቃለ መጠይቅ ጋር የተያያዘ በመጀመሪያው ክስ አቃቢ ሕግ አቶ ታዬ ደንደዓ ለሸኔና ለፋኖ ታጣቂዎች ድጋፍ የሚሰጥ ፕሮፓጋንዳ በማሰራጨት ህገ መንግስቱንና ህገ መንግስታዊ ስርዓቱን አዳክመዋል ሲል ከሷቸው ነበር። አቃቢ ሕግ በቃለ መጠይቁ ላይ የሰጡት አስተያየቶች መንግስት ጠላት ናቸው ብሎ በፈረጃቸው ኃይሎች ላይ ድጋፍ መስጠትን ያሳያል ሲልም ተከራክሯል። የአቶ ታዬ ጠበቃ አቶ አበራ ንጉስ ለክሱ መቋረጥ እንደተናገሩ በሌላ መዝገብ በ4 ዓመት እስራት ተፈርዶባቸዋል። ይህ ክስ ቀደም ሲል ጥፋተኛ ከተባሉ በመዝገብ በተጨማሪ የቀረበ ነበርም ብለዋል። የክሱ መቋረጥ የተገለጸው ትላንት ረቡዕ ሚያዝያ 14 2018 በፌዴራል ጠቅላይ ፍርድ ቤት አንደኛ ወንጀል ይግባኝ ሰሚ ችሎት የነበረ ቀጠሮ ላይ ነው። የአቶ ታዬ ደንደዓ ጠበቃ ከፍተኛ ፍርድ ቤት የዋስትና መብታቸውን በመከልከሉና የኦሮሚያ ጨፌ አባል በመሆናቸው ያላቸው ያለመከሰስ መብት ሳይነሳ የቀረበው ክስ ውድቅ እንዲደረግ ያቀረቡት አቤቱታ ባለመቀበሉ ይግባኝ ብለው ነበረ። ይህ ውሳኔ አቃቢ ሕግ በፈለገው ጊዜ ክሱን ዳግም የማንሳት መብት የሚሰጠው ቢሆንም ለአሁኑ ግን ይህ የተለየ መዝገብ አይታይምም ተብለዋል። እንደ ጠበቃው ገለጻ ከሆነ በችሎት የተገኙት አቶ ታዬ ለምን ይቋረጣል የሚል ጥያቄ አቅርበዋል። ጠበቃው አክለውም የክስ መቋረጡ ውሳኔ ከጠበቆች የቀረበ ሳይሆን በራሱ በአቃቢ ሕግ ፍላጎት የመጣ መሆኑንም ጠቁመዋል። አቶ ታዬ በታህሳስ ወር በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ያለ ፈቃድ የጦር መሳሪያ በመያዝ ጥፋተኛ ተብለው የ7 ዓመት ከ2 ወር ጽኑ እስራትና የገንዘብ መቀጮ ተጥሎባቸው ነበር። ጠበቆቹ ጠቅላይ ሚኒስትር አብይ አህመድና የአዲስ አበባ ከተማ ታንቻ ቢቢን ጨምሮ የመከላከያ ምስክሮች ሳይሰሙ የቀረበ ውሳኔ ነው በሚል ቅሬታ አቅርበውም ነበረ። በኋላም በይግባኝ ቅጣቱ ወደ 4 ዓመት ዝቅ እንዲል ተደርጓል። አቶ ታዬ ለመጀመሪያ ጊዜ በቁጥጥር ስር ያሉት በታህሳስ 2016 ዓ.ም በጠቅላይ ሚኒስትር ዶክተር አብይ አህመድን በይፋ ከወቀሱም በኋላ ነበረ። ያኔም ጸረ ሰላም ኃይሎችን በመደገፍና ህገወጥ መሳሪያ በመያዝ ወንጀል ተከሰውም ነበረ። የአቶ ታዬ የህግ ክርክር በተለያዩ ጊዜያት ውሳኔዎች ሲለዋወጡበት የቆየ ሲሆን ጠቅላይ ፍርድ ቤትም ቀደም ሲል የሰጠው የነጻ ውሳኔ በመሻር በድጋሚ እንዲታይ ማዘዙ ይታወሳል። በአሁኑ ወቅት አዳዲሶቹ ክሶች ለጊዜው ቢቋረጥም ቀደም ሲል የተፈረደባቸው የእስር ቅጣት ግን በእስር ቤት ሆነው እያገለገሉ እንዲገኙ ተፈርዶባቸዋል። ኢራን በሆርሙዝ ሰርጥ በኩል የሚያልፉ መርከቦች ላይ ከጣለቻቸው የጉዞ ቀረጥ የመጀመሪያቸውን ገቢ ማሰባሰቧን አስታወቀች። ኢራን ለዓለም አቀፉ የኢነርጂ አቅርቦት እጅግ ወሳኝ በሆነው በሆርሙዝ ሰርጥ በኩል በሚያልፉ የጭነት መርከቦች ላይ ከጣለችው አዲስ የጉዞ ቀረጥ የመጀመሪያውን ገቢ መሰብሰቧን ከፍተኛ የሀገሪቱ ባለስልጣናት ገለጹ። የኢራን ፓርላማ ምክትል አፈ ጉባኤ ሐምዳሪዝ ሃጂ ባባይ ዛሬም እንደተናገሩት ከመተላለፊያው ክፍያ የተገኘው የመጀመሪያው ገቢ በሀገሪቱ ማዕከላዊ ባንክ ሂሳብ ውስጥ ገቢ ሆኗል። ታስኒም የዜና ወኪል እንደዘገበው ምክትል አፈ ጉባኤው ከሆርሙዝ ሰርጥ የመተላለፊያ ክፍያ የተገኘው የመጀመሪያው ገቢ በማዕከላዊ ባንክ ሂሳብ ውስጥ ገብቷል ብለዋል። በተጨማሪም የፓርላማ አባል የሆኑት አሊ ሬዛ ሳሊም ለታስኒም እንደገለጹት ባለስልጣናት በሰርጡ በኩል በሚያልፉ መርከቦች ላይ ክፍያ ማሰባሰብ መጀመሪያቸውን አስተማማኝ ከሆኑ ምንጮችን ማረጋገጣቸውን ጠቅሰዋል። እንደ ታስኒም ዘገባ ከሆነ የቀረጡ መጠን የሚሰላው መርከቦች በሚጭኑት የጭነት አይነትና መጠን እንዲሁም በእያንዳንዱ መርከብ ላይ ሊኖር በሚችል የደህንነት ስጋት ደረጃ ላይ ተመስርቶም ነው። ኢራን የቀረጥ መጠኑን የመወሰንና አሰባሰቡን የመቆጣጠር ኃላፊነትን ወስዳለች። ነገር ግን እስካሁን ድረስ ስንት መርከቦች ክፍያውን እንደፈጸሙ ወይም በጠቅላላው ምን ያህል ገቢ እንደተሰበሰበ ባለስልጣናቱ በዝርዝር አልገለጹም። አሜሪካና እስራኤል ከየካቲት 21 ጀምሮ በኢራን ላይ ወታደራዊ ጥቃት ከመሰንዘራቸው በፊት የሆርሙዝ ሰርጥ ለዓለም አቀፍ የባህር ትራንስፖርት ነፃ የውሃ መተላለፊያም ነበረ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን እናልፋለን።
የመካከለኛው ምስራቅ ቀውስ ከ30 ሚሊዮን በላይ ሰዎችን ወደ ድህነት እንደሚመለስ የተባበሩት መንግስታት የልማት ኃላፊ ተናገረ። በሆርሙዝ ሰርጥ በኩል የሚያልፉ የጭነት መርከቦች በመታገዳቸው ምክንያት የከፋ ደረጃ የደረሰው የማዳበሪያ እጥረትና የግብርና ምርታማነት እንደቀነሰ አስተዳዳሪ ለሮይተርስ ተናግረዋል። ሁኔታው በዓመቱ መጨረሻ ላይ በሚሰበሰበው የሰብል ምርት ላይ አሉታዊ ተጽዕኖ እንደሚኖረው ባለስልጣናት አስጠንቅቀዋል። ከጥቂት ወራት በኋላ የምግብ ዋስትና እጦት ከፍተኛ ደረጃ ሊደርሳል ያሉት ዴክሮ ያን ጊዜ ደግሞ ልታደርጉት የምትችሉ ብዙ ነገር አይኖርም፣ ከወዲሁ ጥንቃቄ እንዲደረግም አሳስበዋል። እንደ ባለስልጣኑ ጦርነቱ በፍጥነት ቢቆም እንኳን ተጽዕኖ አስቀድሞ በመከሰቱ ከ30 ሚሊዮን በላይ ሰዎችን ወደ ድህነት መመለሳቸው አይቀሬ ነው ብለዋል። አብዛኛው የዓለም የማዳበሪያ ምርት በመካከለኛው ምስራቅ የሚመረት ሲሆን ከአቅርቦቱ ሲሶ ኢራንና አሜሪካ ቁጥጥር ለማድረግ በሚፋለሙበት በሆርሙዝ ወሽመጥ በኩል ያልፋል። በያዝነው ወር አጋማሽ ላይ የዓለም ባንክ፣ የዓለም አቀፍ የገንዘብ ድርጅትና የዓለም የምግብ ፕሮግራም ጦርነቱ የምግብ ዋጋን በማናርና በመላው ዓለም የሚገኙ ተጋላጭ ማህበረሰቦችን ለከፋ ጫና እንደሚዳረግም አስጠንቅቀው ነበር። ቀውሱ እንደ ሱዳን፣ ጋዛና ዩክሬን ባሉ በከባድ የአደጋ ጊዜ ውስጥ ባሉ አካባቢዎች የፍላጎት መጨመርና የገንዘብ ድጋፍ መቀነስ በማስከተሉ ሰብአዊ ጥረቶችን እየገታ እንደሚገኙ ተገልጿል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ መረጃዎች ይህንን ይመስል ነበረ። በሌሎች መረጃዎች እስክንገናኝ ድረስ በደህና ቆዩ።